ቤታ እስኪ እኔ ዝም ልበል። ያው እኔ ወሬያቸው ሁሉ ካልጋ ላይ ወሬ ያወጡ። ቤታዬ የምናቆመብሽ ቤታዬ። እኔ ግን ምንድን ነው እየጎተታችሁት ነው እዚህ ቤት የምትመጡት? ወሬያችሁ ሁሉ ካልጋ ላይ ወሬ ያወጣም። በቃ ሳብ እያደረጋችሁ እየጎተታችሁት ነው ምሳሌ የምትመጡት። ቀጥታ በቃ አትታጠብ አትለቀለቅ ብድግ ብለህ እኔ ቤት ነው የምገባው። ቲክቶክ ላይ ቤታ ገብታለች ስክት ብለህ ትመጣለህ። ምን አድርጊ ነው የምትሉኝ? ወሬያችሁ ሁሉ ከብርግና ያወጣም፣ ካልጋ ወሬ ያወጣም። በቃ ምን አይነት ነው እዚህ ቤት? እግዚአብሔርን ስሚ ድሬ የጉቺን ፎቶ ያረግሽው። ኧረ እባካችሁን እናታችሁን እባካችሁ ኮራ ቀብረር በይ በሏት። 3 አንበሳ ለሞጣ ሰታ ይሄ ሰውዬ አንተ እንኳን ብሎ እንደኔ ያላመሰገናት ጉቺ መርገጥ አለብሽ። መጃሪያም እርግጥ አርጊና ይውጣለት። 3 አንበሳ ሰተሽ ወልደ ጊዮርጊስ አመሰግናለሁ። ኔቨር የዱባይ ሀብታም ይበል ይሄ ቅልራስ። አሁን ጉቺ በኋላ ትመጣለች እና እንዲህ ነው የምትለው። አክቷል ልንገራችሁ ገና ሳትገባ ማለት ለሞጣ 3 አንበሳ ሳወርድለት ሁላችሁም አላመሰገበሽው ለኔም ነው ጠቅ የምታደርገው። አላመሰገነሽም አላችሁ። እኔ እኮ እንዲያመሰግነኝ አይደለም ሲለምን አየሁት፣ ሲሰቃይ አየሁት። ምንም ቢሆን ቢሰድበኝ ደሜ ነው፣ አሳልፌም አልሰጠውም። እኔ እሱን አይደለሁም። ሲንገበገብ አየሁት፣ ሰጠሁት። መስጠት ደግሞ መብቴ ነው፣ ማንም አይከለክለኝም። ጭንቅላቴ ነው የሚያዘኝ። ይሄ ጉቺ አባባለው ጋይስ። እኔማ ጭንቅላታችሁን እኮ በልቼዋለሁ። ሁሉንም እንዲህ ነው ጉቺ በኋላ መጣ። ምን ነው ተንጫጫችሁ? ነገም ደግሜ 3 አንበሳ ነው ማወርድለት። እቺ ጉቺ ናት ጋይስ። ሰጪው ለሞጣ እኔ እኮ ሰጥቼ እኮ አመሰገነኝ እኮ አላያችሁ እንዴ? ለሞጣ ቤቢ ዳን ሰጥቶት ምንድነው አመሰግናለሁ ለጊፍቱ አንተ አለኝ። ምንም ቢሆን በጎረምሳ ነው የጠራኝ። በሴትነቴ ባይጠራኝም ግን አትሊስት እንኳን አንተ አመሰግናለሁ ብሎኛል። አንድ ቤቢ ላይ ወሰጠችው አንተ አመሰግናለሁ ብሎኛል። ጌታን እንዴ እኔ ጉቺ ግን አብዳኑ ጋይስ። አሁን ራሱ እየተዘጠ ምን አለ ለኔ መተሽ ብትሰጪ። ይሄ ሰውዬ አንድ አበባ ቤትሽ መጥቶ ሰጥቶ ያውቃል? እኔ ስንቴ ባርኬሻለሁ። መተሽ ለኔ ለቻ ሰጪም ለሱ ከምትሰጪ ለኔውን 3 ብትሰጪ 6 አድርጌ መመለስ ሰው ነው። ለሞታ ውጦ ዝም ሰልቅጦ ዝም $500 ውጦ ዞር ብሎ ማላየሽ። ከዛ በኋላ እንዲህ ነው የምትለው። ታንቃችሁ ሞቱ። ራስችሁ እሱን ፓርቲ ቀጣ ጉቺ ያስቀረውብሽ አባባልሽን ታንቃችሁ ሞቱ። ምድረ ልጋጋ ነገር ወልቶና እኔ ጸጥ ብዬ አሁን ልታነቃቁ ነው ደግሞ አለው ኩራት ዘውደክ ታባት ያለው መቃት አሉ ነው ነበር። እሺ ልትሩልኝ እንትና ኩራት ይውላ ሰላም ኩራ እንግዲህ የስማለታ አዛዥነት ጉዳ ደርቦ ካጣቁታ ለብማታ ጀግኑ ስንቱ ቦታ እሷ ላይ ታሪታ አሁንማ እንዳላሳስነው ነው ልጅቱ የታለች እሱ ያቻት የታለች ልጅቱ የታለች እሱ ያቻት የታለች ልጅቱ የታለች እሱ ያቻት የታለች ልጅቱ የታለች ኧረ ድምፅሽ ይቅርታ ረስቼው ነው ድምፁ። ቤት ወይን ዋን የምትሉ የቅማላም ልጆች ይሄ ጫት ተራ ቤት አይደለም። ይሄ መቃሚያ ቤት የመፈረሻ ቤት አይደለም። ሂጂ እዛ ሂጂ። ቤታ አጭር ነሽ ወይ? ቤታ አጭር ነሽ ወይ? 80 ጊዜ አንድ አይነት ጥያቄ የምትጠይቁት እንዴ? ምን አይነት አምላኬ ወይ አጭር ነኝና መልሳ ረጅም አድርጌ ልበለው? ምን ላድርገው? አሁን አጭር ነሽ ምን ላድርገው? ምን ማለት የሚለወጥ ነገር ነው? ፊትህን ትለውጠዋለህ፣ ጡትህን ትለውጠዋለህ፣ ቢወድቅ ታነሰዋለህ፣ ማንሻ አለ፣ እቃ ቢሰፋ ታስጠብባለህ። ቁመቴ ምን አባሽ ላድርግልሽ? አጭር ነሽ እንዴ? ምን ላድርገው? በጣም አጭር አይደለሁም። ምን ለመናገር መቤቴን አጭር አይደለሁም። ራቁቴን ስለሆንኩ እንዳይቀርጽም ብዬ በጣም አጭር አይደለሁም። መካከለኛ ነኝ። ማርያምን መካከለኛ ነኝ። እንደዚህ በጣም አጭር መባል አለ ስልኩ አቀማመጤ ነው። ይሄን ላይ ካላ ብድጋት ስክት የምታረጉ ልጅ ነኝ። ይሄ ማለት ማጭራ የልቤ ትርታ ታውቆኛል እኮ ማለት የሆነ አንድ መልካም ሸጋ ልጅ እንደሚመጣ ውስጤ ታውቆኛል። ናውልዬ እየጠራው እያነሳውክ መጣክ እድሜ ርዝመቱ
እያነሳው ከሆነ ናኦል ስንዴ ከተሰውራው ሼም አስያዘኝ። ምን ሆነሽ ነው? ላይክ አይደብርሽም እንዴ? ዝም ብለሽ ለምን ትጠሪዋለሽ ሲሉኝ ላይክ ልክ ስጠራ መጣ ናኦል እያለ የኔ ቆንጆ የኔ ስስት እንዴት ነህ